ሰላም ጤና ይስጥልኝ። ዶክተር አስቴር ጌታቸው ከአፍሪካ የሕክምና አገልግሎት ጠቅላላ ሐኪም። ኢፒለፕሲ ወይም የሚጥል በሽታ የምንለው አእምሯችን ውስጥ የኤሌክትሪክ ፍሰት መዛባት በሚያጋጥምበት ሰዓት የሚከሰት ክስተት ሲሆን ይህም የሰውነት መንቀጥቀጥ፣ ራስን መሳት ሊያስከትል ይችላል። አንድ ሰው የሚጥል በሽታ ያለበት ሰው የሚጥል በሽታውን ሊቀሰቅሱበት የሚችሉ የተለያዩ ምክንያቶች አሉ። ከነዚህም ውስጥ አንደኛ እንቅልፍ ማጣት ወይም የእንቅልፍ መዛባት፣ ሁለተኛ ስትረስ ወይም ጭንቀት በሚኖርበት ሰዓት መድኃኒት ማቋረጥ፣ ብልጭ ድርግም የሚሉ መብራቶችን መመልከት፣ የደም ውስጥ የስኳር መጠን መቀነስ፣ የተለያዩ ኢንፌክሽኖች፣ ትኩሳት። እነዚህ የሚጥል በሽታን የሚቀሰቅሱ የተለያዩ ምክንያቶች ናቸው። አንድ ሰው የሚጥል በሽታ በሚያጋጥመው ሰዓት ምን ማድረግ አለብን? አንደኛ በግራ ጎኑ ማስተኛት። ይሄም በሚያንቀጠቅጠው ሰዓት ከአፉ የሚወጣውን ፈሳሽ ወደ ሳንባ በመሄድ ያተነፋፈስ ስርዓቱን ሊያዛባ ስለሚችል ይሄን ለመከላከልና ፈሳሹ ወደ ውጭ እንዲወጣ ይረዳል ማለት ነው፣ በግራ ጎን ማድረግ። ሌላው ምላስ ሪላክስ ስለሚያደርግ ሰውየው በሚንቀጠቀጥበት ሰዓት ምላስ ሪላክስ ስለሚያደርግ ሪላክስ አድርጎ ወደ ጉሮሮ በመመለስ የመተንፈስ ስርዓትን ሊያዛባ ስለሚችል ይህን ለመከላከል አሁንም በግራ ጎኑ ማስተኛት ጥቅም አለው ማለት ነው። ሌላው ለስለስ ያለ ትራስ ጭንቅላት ስር ማድረግ ነው። ይህም ጭንቅላቱ ጉዳት እንዳይደርስበት ይረዳል። ሌላው አካባቢ ላይ ያሉ ጎጂ ነገሮችን ማስወገድ፣ እንደ ድንጋይ፣ ኤሌክትሪክ፣ ብረት፣ ስለታማ ነገሮችን አካባቢው ላይ ማስወገድ ነው። ሌላው ማንቀጥቀጡን በኃይል ለማቆም መሞከር የለብንም ማለት ነው። ምክንያቱም በኃይል ለማቆም በምንሞክርበት ሰዓት የጡንቻ ወይም የአጥንት ጉዳት ሊደርስ ይችላል ማለት ነው። ሌላው ደቂቃ መያዝ አለብን። ደቂቃን በመያዝ ከ5 ደቂቃ ከበለጠ ወደ ጤና ተቋም መውሰድ አለብን ማለት ነው። ነፍሰ ጡር እናት ከሆነች ማንቀጥቀጡም የመጀመሪያ ጊዜ ከሆነ ወደ ጤና ተቋም መውሰድ አለብን ማለት ነው። በተለምዶ ሀገራችን ላይ አንድ ሰው የሚጥል በሽታ በሚያጋጥመው ሰዓት እና በሚያንቀጠቅጠው ጊዜ ክብሪት በመለኮስ እንዲያሸት ይደረጋል። ይሄም ምንም አይነት ሳይንሳዊ ጥቅም የሌለው ይልቁንም ሰውየውን በጭስ ለመታፈን አደጋ የሚያጋልጠው በመሆኑ ክብሪት በመለኮስ በማጨስ ሰውየውን እንዲያሸት ማድረግ ምንም አይነት ጥቅም ስለሌለው ከዚህ ድርጊት መቆጠብ አለብን ማለት ነው። ይልቁንም ከላይ የጠቀስኳቸውን ነገሮች በማድረግ ሰውየውን ልንረዳ እንችላለን ማለት ነው። አመሰግናለሁ።